የዩኒቨርሲቲና ኮሌጅ ተማሪዎች ብዙውን ጊዜ ባለማስተዋል የሚሳሳቱትን ትላልቅ የሆኑ ስህተቶችን በዚህ ቪዲዮ ላይ እንነጋገራለን ማለት ነው። ከነ መፍትሄዎቻቸው ነው በዚህ ቪዲዮ የምንነጋገረው። በተለይ በዚህ ቪዲዮ መጨረሻ ላይ የምነግራችሁ ብዙ ተማሪዎች የሚሳሳቱትን ነገር በዚህ ቪዲዮ መጨረሻ እንነጋገራለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እና ቪዲዮን ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ ላይ እዚች ጋር ያስቀመጥኩላችሁ ብዙ ተማሪዎች ኮሌጅ ላይ ወይም ዩኒቨርሲቲ ላይ ከገቡ በኋላ የሚማሩትን ኮርስ እንደ ቸላተኝነት ሆኖ ወይንም በየቀኑ እያነበቡ ከሆነ ትኩረት ሳይሰጡት ይማራሉ። ይህ ትልቁ የሆነ ስህተት ነው። ምክንያቱም የፈተና ጊዜ ላይ ያጨናነቃቸዋል ወይም የሆነ ቢዚ የሚያደርግ ነገር ይፈጠርባቸዋል። ስለዚህ ይህ ኮሌጅ ነው ወይም ዩኒቨርሲቲ ነው። አንድ ኤፍ ከገባባችሁ መባረራችሁ ነው ወይም ያቺኛዋን አመት ትደግሟታላችሁ። ስለዚህ መፍትሄ ደግሞ ምንድነው? ይህንን ለእነዚህን ስህተቶች ለማጥፋት ወይም ለማስወገድ ምን ማድረግ አለብን? ትምህርትን የተወሰነ ጊዜ ሰጥታችሁ ልክ እንደተጀመረ ማንበብ፣ ይህ ለእናንተ አስፈላጊው ነገር ነው። ምክንያቱም እናንተ ስኬጁል አድርጋችሁ የሆነ ነገር ማሳለፍ አያስፈልግም። እናንተ ለትምህርት ብላችሁ ገብታችኋል። የሚያስፈልጋችሁ ነገር ማንበብና ማንበብ ብቻ ነው። ስለዚህ ይህንን ፈተና ጊዜ ላይ ላለመጨናነቅ በፈተና ፋይናል መጣ እናንተ የሚመለከታችሁ ነገር የለም። ምክንያቱም እናንተ ከመጀመሪያው ጀምራችሁ እያነበባችሁ ነው የመጣችሁት። ስለዚህ ለእናንተ ምንም ከባድ ነገር የለም፣ የሚከብድ ነገር የለም። ስለዚህ አንደኛው መፍትሄ ብዬ ያስቀመጥኩላችሁ ማንበብ ጊዜ ሰጣችሁ ለሁሉም ነገር ያው ብዙ ነገሮችን ታደርጋላችሁ። ዩኒቨርሲቲ ከገባችሁ በኋላ ወይም ብዙ ነገሮች ይጠብቋችኋል። ያንን ነገር ስኬጁል አድርጋችሁ ለትምህርታችሁ ከፍተኛ ጊዜ መስጠት አስፈላጊ ነገር ነው። ሌላኛው ሁለተኛው ስህተት አብዛኛው ተማሪ የሚሳሳቱ ስህተቶች አብዛኛውን ባይባል አንዳንድ ተማሪዎች ልክ ዩኒቨርሲቲ ሲገቡ የሆነ ላይፍን አስበው የሚገቡ አሉ። ወይንም ጨዋታ አስበው ከጓደኞች ጋር እዛ የሚያደርገው ቤተሰብ የሚቆጣጠር ቤተሰብ የለም፣ ሴቶችም ወንዶችም። ስለዚህ ሀገር ቤት እያሉ ቤተሰብ ይቆጣጠራቸዋል። ይህንን ነገር ሲያደርጉ የሆነ ከማህበረሰቡ ከጓደኞችም የሚመጣ የሆነ እንደ ቁጥጥር አይነት ነገር አለ። ነገር ግን ዩኒቨርሲቲ ከገቡ በኋላ የሚቆጣጠራችሁ የለም፣ ቤተሰብ የለም፣ ጓደኛ የለም። ስለዚህ የሆነ ማህበረሰቡ የሚባል ነገር የለም። ምንም ከማያውቋችሁ ጓደኞችና ማህበረሰብ ነው የምትቀላቀሉ። ስለዚህ እናንተ ራሳችሁን ጠብቃችሁ ነው መሄድ ያለባችሁ። ላይፍ ብሎ ዩኒቨርሲቲ ላይ የለም። ስለዚህ እናንተ አሁን ያጠፋችሁት ጊዜ መጨረሻ ላይ ወይም ከዩኒቨርሲቲ ስትወጡ አሁን የተዝናናችሁት ጊዜ አሁን ያጠፋችሁት ጊዜ ትዝ የሚላችሁ ያኔ ነው ማለት ነው። ስለዚህ እንደዚህ አይነት ስህተቶች አንዳንድ ተማሪዎች ላይ ይገኛሉ። ይህንንም ምን በማድረግ መፍትሄውን ማምጣት እንችላለን? መፍትሄውም መመጣጠን አለበት። ትምህርት እና ጨዋታ ያው ራሳችሁን ማዝናናታችሁ አይቀርም። ስለዚህ ያው የሰው ልጅ ሳይዝናና ዝም ብለህ ትኩረት አድርገህ ተማር አይባልም። ስለዚህ እረፍቶች ያስፈልጉታል የሰው ልጅ። ስለዚህ ትማራላችሁ፣ ለትምህርታችሁ ከፍተኛ ጊዜ ሰጥታችሁ ማንበብና መማር አለባችሁ። ነገር ግን ለጨዋታው ጊዜ ያለው የሆነች ያክል ጊዜ ከተዝናናችሁ ለእናንተ በቂ ነው ማለት ነው። ስለዚህ አመጣጥናችሁ ከትምህርቱና ከመዝናኛው ጋር ለእናንተ የሚሄደው ለእናንተ በሚመቻችሁ ሁኔታ ያንን ሰዓቱን አመቻችታችሁ መቀጠል ይህ ዋነኛው መፍትሄ ነው ማለት ነው። ሌላ ሶስተኛው ስህተት ሚዛን የሌለው ህይወትን መኖር ነው። ያልተመጣጠነ ህይወትን መኖር ከትምህርት፣ ከጓደኛ፣ ከቤተሰብ፣ ከጤና ጋር፣ ከራሳችሁ ፍላጎት ጋር እነዚህን ማመጣጠን ወይም እነዚህ ሁሉም አስፈላጊ የሆኑ ነገሮች ናቸው። እናንተ ግን ለነዚህ ትኩረት አትሰጧቸውም። እነዚህ ነገሮች በእናንተ ላይ ትልቅ ተጽዕኖ አላቸው። ቤተሰብን በሉት፣ ትምህርትም፣ ጓደኛ፣ ጤና፣ የራሳችሁን ጤና መጠበቅ፣ እንደገና የራሳችሁን ፍላጎት ማሟላት እናንተን በጣም ቻሌንጅ የሚያደርጓችሁ ነገሮች ናቸው። እናንተ ለትምህርት ብላችሁ ወይም ዩኒቨርሲቲ እና ኮሌጅ ገብታችሁ እነዚህን ነገሮች አመጣጥናችሁ መሄድ አስፈላጊ ነው ማለት ነው።
ቤተሰብን ብትሉት በኋላ ስትወጡ የሚጠብቃችሁ ቤተሰብ ነው። ጓደኛም ብትሉት ጓደኞችም እናንተ ስትወጡ የምታገኟቸው የበፊት ጓደኞችን ነው፣ ወይም ሌላ ጓደኛም ልታገኙ ትችላላችሁ። ስለዚህ ከጓደኞች ጋርም ጊዜ ማሳለፍ አስፈላጊ ነገር ነው። ሌላ ደግሞ የራሳችሁን ጤና መጠበቅ። ጤና ማለት ሴቶች አብዛኛውን ጊዜ ኢትዮጵያ ላይ ትኩረት አይሰጠውም። ሙስሊምም ሆናችሁ ኦርቶዶክስም ሆኑ በምንም ሃይማኖት ላይ ለራሳችሁ ስፖርትን ስሩ። ይህ የማይመጣው ከማህበረሰቡ አንፃር ያው ሴቶች ስፖርት ሲሰሩ አብዛኛውን ጊዜ አናይም፣ ከባህላዊ አንፃር ማለት ነው። ነገር ግን እናንተ ስፖርትን ስሩ። ቤታችሁ ውስጥ በየቀኑ ትንንሽ ስፖርቶችን ብትሰሩ ሴቶች፣ ወንዶች እንኳን በአብዛኛው ስፖርት ይሰራሉ። ነገር ግን ሴቶች ስፖርትን ስሩ። ቢያንስ የገመድ ዝላይ ቢያንስ ማለት ነው የገመድ ዝላይ ብትሰሩ ለራሳችሁ ይጠቅማችኋል። ብዙ አይነት ስራዎች ስፖርቶች አሉ ጤናን ለመጠበቅ። ነገር ግን እነዚህ ትናንሽ ሆኑ ቀለል ያሉ ስራዎችን ብትሰሩ ለእናንተ በኋላ ይጠቅማችኋል። በኋላ ጊዜ ሲቆይ እናንተ የሆነ በቃ ሰውነታችሁ መቆጣጠር ሲከብዳችሁ ምንድነው ማለት ነው የሆነ ያለፈው ጊዜ ነው ትዝ የሚላችሁ። ስፖርት መስራት ብችል ኖሮ ያኔ እንደዚህ በሰራ ኖሮ ብትሉ፣ ጤናዬን ብጠብቅ ኖሮ ይሄ አያስፈልግም በኋላ ላይ እንድትጸጸጹበት ያደርጋችኋል። ስለዚህ እናንተ ካሁኑኑ ስፖርት እየሰራችሁ ብትሄዱ፣ ቤት ውስጥ ላይ እንኳን ብዙ ሰው በማይበዛበት ቦታ፣ ሰው ባሌለበት ቦታ እንኳን እናንተ ትንሽ የሆኑ ስፖርቶችን ብትሰሩ ለእናንተ ይጠቅማችኋል። ለጤናችሁ አሪፍ ነው። በኋላ ለእናንተ በጣም ስለሚጠቅማችሁ ነው አሁን እዚህ ጋር አብዝቼ እያወራሁ ያለሁት። ካበዛሁትም ይቅርታ። ሌላው አራተኛ ስህተት ብዬ ያስቀመጥኩላችሁ ከመምህራኖችና ከባለሙያዎች ጋር ግንኙነት አለመኖር። ይህ ትልቅ የሆነ ስህተት ነው። ለእናንተ የሆነ በኋላ ላይ የሚጎዳችሁ ነገር ነው። ከመምህራንና ከባለሙያዎች ውስጥ ላይ ወይም ዩኒቨርሲቲ ግቢ ላይ ወይም ኮሌጅ ላይ ግቢ ላይ ከሚሰሩ ሰዎች ጋር ግንኙነት አለመፍጠር ይህ ትልቁ ስህተት ነው። ሌላኛው ደግሞ ተማሪዎች የሆነ ጥያቄ ሲጠየቁ ራስን መደበቅ። መምህር የሆነ ጥያቄ ሲጠይቅ እያወቃችሁት እንኳን አለመመለስ፣ ያልገባችሁ ነገር እያለ እንኳን መምህሮችን አለመጠየቅ ወይም ሰውን አለመጠየቅ ይህ ትልቁ ስህተት ነው። በኋላ ላይ ተጽዕኖ የሚያሳድርባችሁ ነገር ነው። መፍትሄ ብዬ ያስቀመጥኩላችሁ ከመምህራኖች ጋር መቀራረብ፣ በሰላምታም ሊሆን ይችላል። ለእናንተ ትውውቁን ለእናንተ እንዴት ሆናችሁ እንደምትተዋወቁ ግንኙነት እንደምትፈጥሩ ለእናንተ እተዋዋለሁ። ስለዚህ ከመምህራኖች ጋር ግንኙነት መፍጠር፣ ጥያቄ ሲኖር መጠየቅ፣ ጥያቄ መምህራኖች ሲጠይቁ እናንተ ካወቃችሁት መመለስ። ለማወቅ ደግሞ ማንበብ ያስፈልጋል። ስለዚህ አንበባችሁ ጥያቄ መጠየቅ፣ መመለስ፣ ይህ ለእናንተ ጥሩ የሆነ ኤክስፒሪየንስ ይሰጣችኋል። ከግቢ ስትወጡ ነው ይህንን ሁሉ አሁን የምነግራችሁን የምታውቁት። ጥቅሙን ከግቢ ስትወጡ ጨርሳችሁ ከወጣችሁ በኋላ ወደ ስራ ስትገቡ እናንተ አሁን የምነግራችሁን ነገር ታስታውሱታላችሁ። እመኑኝ፣ በኋላ ተጽዕኖ ይፈጥራል ማለት ነው አሁን የምነግራችሁ ነገር። ሌላው አምስተኛው ስህተት ብዬ ያስቀመጥኩላችሁ ልክ የሆነ ትምህርቱን ችላ ማለት። በየጊዜው ትማራላችሁ፣ በየቀኑ ጧትና ከሰዓት ትማራላችሁ። እናንተ ግን በቃ ጧት ያነበባችሁትን ችላ ትላላችሁ። ከሰዓት በዚህ ሳምንት ያነበባችሁትን አረ ፋይናል ሲደርስ እኮ ትንሽ የሆነ ፈተና ሲደርስ አነበዋለሁ ብላችሁ ቸላ ማለት እናንተን በኋላ በጣም ነው የሚጎዳችሁ። ፋይናል ቀን ሲደርስ እናንተ ትጨናነቃላችሁ፣ ቢዚ ትሆናላችሁ፣ ምንም መፍትሄ ማምጣት አትችሉም በዛ ሰዓት። ካሁኑን ግን ትንሹን እያነበባችሁ የሆነ ፕሮግራም አለ፣ ፕሮግራም ለራሳችሁ ፕላን አውጥታችሁ ካነበባችሁ ዛሬ ትንሽ ታነባላችሁ፣ ነገም ትንሽ ታነባላችሁ። ስለዚህ በኋላ ላይ ግን ፋይናል ሲደርስ እናንተን ምንም ያስጨንቃችሁ ነገር የለም። አንበባችሁታል፣ አውቃችሁታል። ፋይናል ደረሰ ብትባሉ ምንም ያጨናንቃችሁ ነገር የለም። ያው ከዚህ በፊት አንበባችሁታል። ስለዚህ እናንተ ያንን ዝም ብላችሁ ሪቫይዝ አድርጋችሁ ባታደርጉት እንኳን ያን ያክል ተጽዕኖ የሚፈጥር ነገር አይደለም። ሪቫይዝ አድርጋችሁ ለፈተናው መግባት ነው ማለት ነው። ስለዚህ ይህ ተማሪዎች ችላ የሚሉት በየቀኑ አለማንበብ ትልቅ የሆነ ስህተት ነው። እናንተ አሁን የምነግራችሁን ተግባራዊ ማድረግ የእናንተ ስራ ነው ማለት ነው። ሌላው ስድስተኛው ስህተት ብዬ ያስቀመጥኩላችሁ አብዛኛው ተማሪ ጓደኞቻችሁን ግፊት መከተል።
ከጓደኞቻችሁ ግፊት የሆነ ነገር ማድረግ። ተማሪዎች ብዙ ጊዜ ለጓደኞቻቸው ምላሽ መስጠት ይፈልጋሉ፣ ነገር ግን ለራሳቸው ምርጫ አይመርጡም፣ የራሳቸውን ፍላጎት አይከተሉም። ይህ ትልቅ የሆነ ስህተት ነው። ይሄኛውም አብዛኛው ተማሪዎች ላይ ወይም ጓደኛ በሚያበዙ ተማሪዎች ላይ የሚከሰት የሆነ ችግር ነው ማለት ነው። ይህንንም ደግሞ እንዴት መቆጣጠር ይችላል? መፍትሄው ምንድነው? ለራሳችሁ የሚሰማችሁን ስሜት መከተል። እናንተ በዛን ሰዓት ማንበብ የፈለጋችሁበት ጊዜ ነው። ነገር ግን ጓደኞቻችሁ እንዝናና ሲሏችሁ ለእናንተ የሚሰማችሁ ስሜት የትኛው ነው? ከጓደኞች ጋር መዝናናት ነው? የያዛችሁትን ሃንዳውት ማንበብ ነው? ወይም የያዛችሁትን ኖት ማንበብ ነው የእናንተው ስሜት? ለራሳችሁ የሚሰማችሁን ነገር ማድረግ ነው ያለባችሁ፣ የሚጠቅማችሁን ነገር ማለት ነው። ይህም ማለት ጓደኞቻችሁ 3 ወይም 4 ከዛም በላይ ሊሆኑ ይችላሉ፣ 2ም ሊሆኑ ይችላሉ። መተው እናንተን የሆነ ቦታ እንሂድ ሲሏችሁ ለራሳቸው የፈለጉት ሊጠቅማቸው ይችላል። ያ ቦታ እነሱ የሚሄዱት ቦታ ለእናንተ ግን ካልጠቀማችሁ፣ ጥቅም ካሌለው እናንተ አልሄድም፣ አሁን የማነብበት ሰዓት ነው ብላችሁ ወይም አሁን ይህንን ነገር ላደርግ ነው ብላችሁ ያንን ፕሮግራም መዝጋት ነው ያለባችሁ። ለእናንተ የሆነ ነገር ሲደረግ ወይም ከጓደኞቻችሁ የሆነ ነገር ሲመጣ ጥያቄ ሲመጣላችሁ እንደዚህ እናደርጋለን በዚህን ቀን ካሏችሁ ቀን ይሰጣችሁ። በቃ ነገ ይህን ቦታ እንሄዳለን ከተባላችሁ ለእናንተ ፍሪ ከሆናችሁ ወይም ያንን ሰዓት አመቻችታችሁ መሄድ ትችላላችሁ። ነገር ግን ዘው ብለው መጥተው እናንተን እዚህ ቦታ እንሄድ ሲሏችሁ እናንተ ጊዜያችሁን በአግባቡ የምትጠቀሙ ሰዎች ናችሁ። ጊዜያችሁን ፕላን አድርጋችሁ ለዓላማችሁ እየሰራችሁ ነው ወይም ለዓላማችሁ እየተማራችሁ ነው። ስለዚህ ማንም ሰው መጥቶ እናንተን እንዲህ እናድርግ ስላላችሁ ማድረግ የለባችሁ፣ ለእናንተ ጥቅም እስካላስገኘላችሁ ድረስ ማለት ነው። ሌላኛው 7ኛው ስህተት ትኩረት ማጣት፣ ማህበራዊ ሚዲያን አብዝቶ መጠቀም። ይህም ማለት አብዛኛው ቦታ ላይ የሆነ አሰልች የሆነ ነገር ነው። እናንተ የሆነ ቲክቶክም ላይ ብትሄዱ ስለዚህ ስለ ጊዜ ወይም ስለ ትኩረት ማጣት ይነገራችኋል። ፌስቡክም ላይ ብትሄዱ የሆነ ስኬት ለመድረስ ማህበራዊ ሚዲያን መቀነስ አለባችሁ፣ አጠቃቀማችሁን ቀንሱ ትባላላችሁ። ይህ በጣም አስፈላጊ ስለሆነ ነው፣ እናንተንም ስለሚጎዳ ነው እንደዚህ የምትባሉት። ስለዚህ አንዳንድ ሰው ለእናንተ ምንም ጥቅም የማያስገኝን ነገር ለእናንተ አይናገርም። እናንተ ትኩረት ሰጥታችሁ የሚነገራችሁን ነገር በደንብ አዳምጣችሁ ለእናንተ ለውጥ የሚያመጣ ነገር ከሆነ ያንን ነገር መተግበር አለባችሁ ማለት ነው። ስለዚህ ስለ ስማርትፎን ማንም ሰው የትም ቦታ ብትሄዱ ጊዜ እንደሚያጠፋ ነው የሚነግራችሁ። ይህ ደግሞ ስማርትፎን ላላወቀበት ሰው ትምህርት ላይ ጊዜ ማጥፋት፣ በደንብ አለመከታተል፣ የትምህርታዊ ቪዲዮዎችን ማየት እየቻለ አለማየት፣ የተለያዩ ነገሮች እያሉ ነገር ግን ያንን ሰው ቢዚ የሚያደርገውን ነገር ያያል። ቲክቶክ ላይ ስክሮል ማድረግ፣ የሚያዝናና ነገሮች፣ የሚያስቁ ነገሮች ለጊዜ እኮ ይጠቅማል። ለጊዜው እናንተ እንዳትጨናነቁ እናንተን ቢዚ አድርጓችሁ በቃ ሌላ ዓለም ያስገባችኋል። ነገር ግን ያኛው ለእናንተ የሚጠቅም ነገር አይደለም፣ ለእኛ የሚጠቅም ነገር አይደለም። እናንተ የምትጠቀሙበትን ነገር ቲክቶክ ላይ ገብታችሁ ለእናንተ የሚጠቅም ነገር ካላስተማራችሁ ወይም ለእናንተ የሆነ ነገር ካላስጠቀማችሁ ማየት የለባችሁም ቲክቶክን ማለት ነው። ፌስቡክም ላይ ግቡ፣ ዩቲዩብም ላይ ግቡ። ይህንን ቪዲዮ እስካሁን ቆይታችሁ እየተመለከታችሁት ከሆነ ለእናንተ ጥቅም የማያስገኝ ነገር እያወራው ከሆነ ቪዲዮውን ዘግታችሁ ትወጡ እንዳለ፣ ዩቲዩብንም ከስልካችሁ አጥፉት፣ የሚጠቅም ነገር እያያችሁበት ካልሆነ ማለት ነው። ስለዚህ ለእናንተ ጥቅም የሚሰጠውን ነገር በንግግር ሊሆን ይችላል፣ በተግባር ሊሆን ይችላል፣ ለእናንተ የሚጠቅማችሁን ነገር ማዳመጥ አለባችሁ ማለት ነው። ይህ ለእናንተ በጣም ጠቃሚ የሆነ ነገር ነው እየነገርኳችሁ ያለሁት። ስለዚህ ለእናንተ የሚጠቅማችሁን ነገር ብቻ ስማርትፎናችሁን ተቆጣጠሩት። ይህንን ስማርትፎናችሁን እንዴት ነው መቆጣጠር የምትችሉት? ጊዜ መስጠት፣ ለትምህርታችሁ የሆነ ፕላን ማውጣት፣ ከጓደኞቻችሁ ጋር ለመዝናናት ፕላን ማውጣት። እናንተ ጊዜ ካወጣችሁ ስልካችሁን ለመጠቀም ጊዜ ከሰጣችሁት 3 ሰዓትም ሊሆን ይችላል ለስማርትፎናችሁ ወይም ለሶሻል ሚዲያ የምትሰጡት፣ ከዛችኛው 3 ሰዓት ውጪ እንዳትጠቀሙ ራሳችሁን መቆጣጠር። እኔም ያው እረዳችኋለሁ፣ ነገር ግን በጣም ነው የሚከብደው ለእኔም ማህበራዊ ሚዲያን መቆጣጠር። ነገር ግን በተሻለ መጠን ጊዜ ሰጣችሁ
ለሁሉም ሰው ይከብደዋል ነው አሁን እኔ የምነግራችሁ ነገር ማለት ነው። ነገር ግን ሶሻል ሚዲያን መቆጣጠር በዚህን ጊዜ በጣም ከባዱ ነገር ነው። መቆጣጠርም እንዳንችል እያደረጉን ያሉት ሶሻል ሚዲያ ላይ ማለት ነው። ነገር ግን ራሳችንን ተቆጣጥረን የሆነ ነገር ላይ መድረስ እንችላለን። ስልካችሁን ደግሞ ተቆጣጠራችሁ ማለት ስልካችሁ ላይ የምታጠፉትን ጊዜ ቀነሳችሁ ማለት ብዙ ነገር ላይ ለውጥ ታያላችሁ። በራሳችሁ ላይ የሆነ በምትሰሩት ስራ ላይ በትምህርታችሁ ላይ ብዙ ነገር ነው ለውጥ የምታዩበት ማለት ነው። ስለዚህ ስማርትፎናችሁ ላይ ጊዜ የምታጠፉ ልጆች ይህንን ስማርትፎናችሁን ተቆጣጥራችሁ ወይም ስልካችሁን ከዚህ ሰዓት እስከዚህ ሰዓት ከተጠቀምኩ ሶሻል ሚዲያን አልጠቀምም ብላችሁ ራሳችሁን ከገደባችሁት እመኑኝ ትልቅ ቦታ ላይ እንደምንደርስ ተስፋ አደርጋለሁ። ይህንን ስማርትፎንን አጠቃቀማችንን እንቀንስ እላችኋለሁ። ይህ ውጤታማ የሚያደርጋችሁ ነገር ነው። በተለይ ተማሪዎች በተለይ እኔ ስለ ተማሪ ነው ይህ ኮንተንቴ። ስለዚህ ተማሪዎች ራሳችሁን ጠብቁ። ወደፊት ደግሞ እኛ ውጤታማ የምንሆንበትን ነገር ፈልጌ እያመጣሁላችሁ ነው። ራሳችሁን ጠብቁ ለማለት ነው። ከሶሻል ሚዲያ ወረርሽኝ ራሳችሁን ጠብቁ። 8ኛ ላይ ያመጣሁላችሁ ራስን አለመቆጣጠርና ራስን ደግሞ አለመንከባከብ ይህ አብዛኞቻችሁ ችግር ነው። ለምሳሌ በትንሹ ላምጣላችሁና ሶሻል ሚዲያ ላይ ይሄ ነገር እኮ አይጠቅምም ስትባሉ ኧረ በእናትህ ዘርበል እኔ ሶሻል ሚዲያ አይጠቅምም ይለኛል። እንደማይጠቅም እያወቅኩ እኮ ነው እኔ ራሴን ለማዝናናት እየተጠቀምኩ ያለሁት። እንደማይጠቅም እኮ ያውቃሉ እነዛ ሰዎች ማለት ነው። ነገር ግን እናንተ ይሄ ነገር እኮ ቲክቶክን አትጠቀሙ ስትሏቸው እንደዚህ አይነት ነገር አትዩ ስትሏቸው ኧረ በእናትህ ዘርበል አንተ ምንድነው እንደ ድሮ ሰው እንደ ትልቅ ሰው ልታወራብኝ ምናምን ትፈልጋለህ እንዴ ብለው የሚያወሩ ሰዎች አሉ። ብዙም የራሳቸውን ውጤት ላይ ትኩረት አያደርጉ። ነገር ግን ኤገሌ እኮ እንደዚህ ሆነ እንትና እኮ እንደዚህ ሆነች ብለው ሴቶችም ወንዶችም በምላስ ብቻ እንትና እኮ እንደዚህ ሆነ በቃ ጊዜውን እንደ አይጠቀምም ዝም ብሎ ነው እንትን የሚለው የሆነ ቦታ ላይ የሆነ ሱስ መጠቀም ጀምሯል እንትና እኮ እንደዚህ መበላሸት ጀመረች። እንደዚህ አይነት ወሬ ከመውራት ይልቅ ራሴ የት ነው ያለሁት ብለው መገምገም የማይፈልጉ ሰዎች ብዙ ናቸው። እናንተ ግን ይህንን ራሳችሁን መገምገም አለባችሁ። ለዚህም ደግሞ መፍትሄውን ምን ብናደርግ ነው ራሴን እንደዚህ መከታተልና ራሴን መቆጣጠር የምችለው? ይህም ምን ማድረግ አለባችሁ? ዛሬ ቀን ምን ሰራው? ዛሬ ምንድነው ያልሰራሁት? የቀን ውሏችሁን ማለት ነው። በትንሹ በቃ እናንተን ውጤታማ ሊያደርጋችሁ የሚችለው የማይከብደው ነገር ዛሬ ምንድነው የሰራሁት? ቀን ሙሉ ውሎዬ ምን አይነት ውሎ ነው? ምንድነው ያልሰራሁት? መስራት እያለብኝ ወይም ማድረግ እያለብኝ ምንድነው ያላደረኩት ብላችሁ ራሳችሁን መገምገም ነው። ይህ እኮ ቀላል ነው ነገር ነው። ዛሬ ማንበብ እያለባችሁ ስልካችሁ ላይ ብቻ ቲክቶክን ስክሮል እያደረጋችሁ ዩቲዩብን የሆነ እንደዚህ እኮ ተደረገ የሚል ቪዲዮ ከማየት ሀገራችን ላይ ይሄ ዩኒቨርሲቲ እንደዚህ ሆነ የሚለው ቪዲዮ ከማየት ሌላ የመጨረሻውና 9ኛው ያስቀመጥኩላችሁ ስህተት ብዬ ያመጣውላችሁ ብዙ ተማሪዎች ደግሞ የሚሳሳቱት ነገር ነው ማለት ነው። እስከ ቪዲዮ እስከዚህ ድረስ እስከዚህኛው ደቂቃ ድረስ የተከታተላችሁኝ ሰዎች በዚህ ቪዲዮ እንደምትጠቀሙ ተስፋ አደርጋለሁ። 9ኛ ላይ ያስቀመጥኩላችሁ ስህተት ብዙ ተማሪዎች ግብ የላቸውም፣ የወደፊት ዓላማ የላቸውም። ብዙ ተማሪዎች ነው የምላችሁ። ይህም ዓላማ ሲባል የዛሬ 10 ዓመት የዛሬ 20 ዓመት ወይም 15 ዓመት የዛሬ 5 ዓመት ምን ማድረግ ትፈልጋለህ ወይም ራስህን ወይም ራስሽን የቱ ጋር ነው ማግኘት የምትፈልጉት ሲባሉ እኔ አላሰብኩበትም ብለው የሚያወሩ ተማሪዎች ነው አብዛኛውን ጊዜ ዩኒቨርሲቲ ነው የሞሉት። ስለዚህ እኔ ትልቅ ቦታ ደርሳለሁ፣ እኔ የዛሬ 5 ዓመት እዚህ ጋር ነው መሆን የምፈልገው። ግባችሁን ማስቀመጥ አለባችሁ። ስለዚህ ይህንን ነገር ዓላማችሁ ብዙ ተማሪዎች ዓላማቸውን ይስታሉ። ዩኒቨርሲቲ ከገቡ በኋላ መጀመሪያ የነበራቸው ዓላማና ዩኒቨርሲቲ ከገባ በኋላ ስለሚቀያየር ይህ በጣም ችግር የሚፈጠርበት ቦታ ነው። ስለዚህ እናንተ ዓላማችሁን ማስቀመጥ የአንደኛው መፍትሄ ነው። ይህንን ደግሞ ዓላማችሁን ግባችሁን ለማሳካት ምን ማድረግ አለባችሁ? አንደኛ መጀመሪያ ላይ አጭር የሆነ ግብ ማስቀመጥ፣ ሁለተኛ ላይ ደግሞ የሆነ ሳምንታዊ የሆነ ግብን ማስቀመጥ፣ ወርሃዊ የሆነ አመታዊ የሆነ ግባችሁን አስቀምጣችሁ ያንን ነገር ለማሳካት ቀን በቀን መልፋት፣ ቀን በቀን መስራት
ያስፈልጋል ማለት ነው። ይህንንም ደግሞ አጭር ግብ የሚባለው የትኛው ነው? ለምሳሌ ዛሬ ከጠዋት እስከ ማታ ይሄን ሰራለሁ ብላችሁ አላማ ታደርጋላችሁ። ወይም ገና ሳይነጋ ይህንን ነገር ለነገው ፕሮግራም ብላችሁ እነዚህ ነገሮች ታስቀምጣላችሁ። እሰራቸዋለሁ እነዛን ነገሮች አስገዳጅ ካልሆነ ያንን ነገር መተው የለባችሁ። ያንን ነገር እሰራዋለሁ ብላችኋል መስራት ነው። ስለዚህ ይህንን ነገር በትንሹ ኤክስፒሪየንስ በቀን ዛሬ እሰራዋለሁ ያላችሁትን ከሰራችሁ፣ ነገም እሰራለሁ ያላችሁትን ከሰራችሁ፣ ከዛም በኋላ በሳምንት በዚህ ሳምንት ይሄንን እሰራለሁ፣ ቀጣይ ሳምንት ይሄንን እሰራለሁ ብላችሁ አላማችሁን እያሳካችሁ ወይም አላማ ማለት ወደፊት 10 ዓመት ግብ ሊኖራችሁ ይችላል ወይም የ20 ዓመት ግብ ሊኖራችሁ ይችላል ፈጣሪ እስካኖረን ድረስ ማለት ነው። ስለዚህ ያንን ደግሞ በቀን ካሳካችሁ ያንን ወደ የ20 ዓመቱን ግብ ለመድረስ እዛ ቦታ ላይ ለመድረስ ዛሬ ምን ማድረግ አለብኝ፣ ነገ ምን ማድረግ አለብኝ በጣም ትልቅ ነገር ነው የሚመስላችሁ። ነገር ግን በየቀኑ የምታደርጉት ትናንሽ ነገር ነው ወደ ትልቅ ነገር አድጎ የምታገኙት ማለት ነው። ስለዚህ ባንዴ ወደ ትልቅ ነገር ማደግ የሚባል ነገር የለም። ስለዚህ አላማም ሲባል ደግሞ የረጅም ጊዜ ግብ መያዝ አስፈላጊ ነገር ነው። ይህንን ነገር በጣም ብዙ ተማሪዎች ስለሚሳሳቱ ነው። ዩኒቨርሲቲ ገብተው በዛው የሚቀሩ ተማሪዎች አሉ። ዩኒቨርሲቲ በገቡበት ጠፍተው ይቀራሉ። አንዳንዶች ደግሞ ዩኒቨርሲቲ ገብተው በችግር ያደጉ ልጆች ዩኒቨርሲቲ ገብተው የሆነ በቃ ይህንን እንደዚህ በዚህ ልክ ተቀየረ ወይ በሚባል ልክ ተቀይሮ ይወጣሉ ከዩኒቨርሲቲ። በዚህ ልክ ተበላሸ ወይ ይሄ ልጅ ምርጥ ልጅ አልነበረም፣ ምስኪን ልጅ አልነበረም ወይም ምስኪን ልጅ አልነበረችም ወይ የሚባሉ ሰዎችም እያየን ነው። ብዙውን ጊዜ ተበላሽተውም ሲወጡ ራሳቸውን ማስተካከለው ሲወጡ እያየን ነው ዩኒቨርሲቲ ላይ። ስለዚህ እናንተም ራሳችሁን ጠብቃችሁ ሴትም ሆነ ወንድ ዛሬ በነገርኳችሁ ልክ ከዛም በላይ ሊሆን ይችላል እኔ ዛሬ ያስቀመጥኩላችሁ ስህተቶች እናንተ ላለመድገም መሞከር አለባችሁ። ስለዚህ እስከ ቪዲዮ መጨረሻ እስካሁን ስለተከታተላችሁኝ አመሰግናለሁ። በዚህ ቪዲዮ ላይ እንደምትጠቀሙበትና ተግባራዊ እንደምታደርጉት ተስፋ አደርጋለሁ። እኔ እዚህ ጋር አወራሁ እንጂ እናንተ ናችሁ ተግባር ላይ ማዋል ያለባችሁ። እናንተ በተግባር ካላዋላችሁት እኔ እዚህ ጋር ማውራቴ ምንም ጥቅም የሚያመጣ ነገር የለም፣ ምንም ለውጥ የሚያመጣ ነገር የለም ማለት ነው። ስለዚህ እኔ እዚህ ጋር ኮስተር ብዬ ሳወራ እናንተ እኔን በሌላ ነገር መረዳት የለባችሁም። ያው እንደ የሰው ሁሉ ጸባዩ ይለያያል። ስለዚህ ሁሉ ጊዜ ፊቴ የሆነ እናንተን የሆነ ለመቆጣት የሆነ በቃ ኮስታራ ሆኜ ሳይሆን ሳወራ ያው አዲስም ስለሆንኩ ለእናንተ ለመናገር ያክል ነው እንደዚህ ትንሽ ፊቴ ቆጣ ብዬ የማወራው ማለት ነው። ስለዚህ እናንተም የኔን ተረድታችሁኝ ይህንን ቪዲዮ እስካሁን እስከዚህኛው ደቂቃ ድረስ ስለተከታተላችሁኝ አመሰግናለሁ። በዚህ ቪዲዮ ላይ ሐሳብ አስተያየት ካላችሁ የተለያዩ ጥያቄዎች ካሏችሁ ኮሜንት ላይ ጻፉልኝ፣ አነባዋለሁ። ሌላ ደግሞ በግል መጠየቅ የምትፈልጉትን ነገር በግል ማወቅ የምትፈልጉት ነገር ካለ ደግሞ ቴሌግራም ቻናል አለኝ። ያንን ቴሌግራም ቻናሌን ጆይን በማለት ቤተሰብ መሆን መቀላቀል ትችላላችሁ። ስለዚህ አዳዲስ የመለቃቸው ቪዲዮዎች እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ እና የደወል ምልክቷን መጫን እንዳትረሱ። ይህ ቪዲዮ ለጓደኞቻችሁ ይጠቅማል፣ ዩኒቨርሲቲም ላሉ ይሆናሉ። 12ኛም ክፍል ለጨረሱ ተማሪዎች ይህንን ቪዲዮ ሼር አድርጉላቸው። ምክንያቱም ዩኒቨርሲቲ ገብተው አሁን የነገርኳችሁን ነገሮችን እንዳይሳሳቱና በዛኛው ስህተታቸው ጊዜያቸውን እንዳያጠፉ ጊዜያቸውን እንዲያቀልላቸው ይህንን ቪዲዮ ላኩላቸው፣ ሼር አድርጉላቸው ማለት ነው። ለኔም ሐሳብ አስተያየት ካላችሁ በዚህ ቪዲዮ ኮሜንት ላይ አሳውቁኝ። እስካሁን ስለተከታተላችሁኝ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ እኔንም አበረታቱኝ። በሌላ በአዲስ ቪዲዮ እስክንገናኝ ድረስ ኢትዮ ስማርት